እንኳን ወደ እንስሳት ዓለም ቻናል በደህና መጡ። ዛሬ አንድ በጣም አስገራሚ እና ሚስጥራዊ እንስሳ እንነጋገራለን። ስሙ ቱፍድ ዴር ወይም ጥጥ አጋዘን ነው። ይህ አጋዘን በቻይና እና በማይናር ተራሮች ውስጥ ብቻ ይገኛል። በጭንቅላቱ ላይ ጥቁር ጥጥ ያለው ልዩ ባህሪ ነው። ከትንንሽ አጋዘኖች መካከል አንዱ ሲሆን የጥበቃው ሁኔታ ተጋላጭ ነው። በዚህ ቪዲዮ ውስጥ ሙሉ ህይወቱን፣ መልኩን፣ ባህሪውን፣ መኖሪያውን፣ መራባቱን፣ አደጋዎቹን እና የጥበቃ ጥረቶችን በዝርዝር እንመለከታለን። ቪዲዮ ሙሉ በሙሉ ይመልከቱ፣ ላይክ እና ሰብስክራይብ ያድርጉ። እንጀምር። ቱፍድ ዴር ትንሽ አጋዘን ነው። ወንዶቹ ከ50 እስከ 70 ሴንቲሜትር ቁመት አላቸው። ክብደታቸው ከ17 እስከ 30 ኪሎ ግራም ነው። ሴቶቹ ትንሽ ትልቅ ሊሆኑ ይችላሉ። ዋናው ባህሪው በወንዶቹ ጭንቅላት ላይ ያለው ጥቁር ጥጥ ነው። ቀንዶቹ ትንንሽ እና ቀላል ናቸው። ፀጉሩ ጥቁር ቡናማ ወይም ግራጫማ ሲሆን በክረምት ወፍራም ይሆናል። አይኖቹ ትልልቅ፣ ጆሮቹ ረጅም ናቸው። ይህ መልክ ለጫካ እና ተራራ አካባቢ ተስማሚ ነው። ቱፍድ ዴር በቻይና ደቡባዊ እና ማዕከላዊ ተራራዎች፣ በጫካዎች፣ በቁጥቋጥ እና በከፍታ ቦታዎች ከ300 እስከ 5000 ሜትር ይኖራል። ብዙውን ጊዜ ብቻውን ወይም በትንንሽ ቡድን ይኖራል። እንቅስቃሴው በዋናነት በማታ ነው። ምግቡ ቅጠሎች፣ ቡቃያዎች፣ ፍሬዎች፣ ሳሮች እና እንጨቶች ናቸው። በጣም ጠንቃቃ እና በፍጥነት የሚሸሽ ነው። ጠረን እና መስማት በጣም ጥሩ ነው። የመራባት ወቅት በመኸር ወይም በክረምት ነው። ወንዶቹ በትንንሽ ቀዳዳዎች ይቀናቀናሉ። ሴቶቹ ከ6 እስከ 7 ወራት በኋላ 1 ወይም 2 ጥጆች ይወልዳሉ። ጥጆቹ በፍጥነት ያድጋሉ እና በጥቂት ወራት ውስጥ በራሳቸው ይተዳደራሉ። በተፈጥሮ ውስጥ እድሜያቸው ከ10 ወይም እስከ 12 ዓመት ያህል ነው። ቱፍድ ዴር በደን መግረዝ፣ አደን እና የመኖሪያ ለውጥ ምክንያት ተጋላጭ ነው። በቻይና የተጠበቁ አካባቢዎች አሉት። አስደናቂ እውነታዎች: በጣም ትንሽ ከሆኑት አጋዘኖች አንዱ ነው። ጥጥ በጭንቅላቱ ላይ ያለው ልዩ ነው እና በተፈጥሮ ውስጥ ለማየት በጣም አስቸጋሪ ነው። ቱፍድ ዴር የተፈጥሮ ድንቅ ስራ ነው። የእንስሳት ጥበቃ ለወደፊት ትውልድ አስፈላጊ ነው። ኮመንት ውስጥ ምን እንደሚመስላችሁ ጻፉ። ላይክ ያድርጉ፣ ሰብስክራይብ ያድርጉ። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ቻው።